እንደተለመደው በዚህ ቻናል የተለያዩ መረጃዎችን በመስጠት ይታወቃል። ከጥቂት ጊዜ መጥፋት በኋላ ተመልሻለሁ። በዚህ ቻናል እንግዲህ ለ2018 ዓመተ ምህረት ለ12ኛ ክፍል ለሪሚዲያል ተማሪዎች የተለያዩ መረጃዎችን በመስጠት እጀምራለሁ ማለት ነው። እስካሁን ድረስ ለ2018 ሪሚዲያል ተማሪዎችም ሆነ ለ2018 ኢንተራንስ ተፈታኝ ተማሪዎች ያን ያህል መረጃ ሳካፍላችሁ አልነበረም ወይም ደግሞ ሼር አላደረኩም ነበረ። አሁን ግን ለ2018 ሪሜዲያል ተማሪዎች አዳዲስ ነገሮችን የምነግራችሁ ይሆናል። 2017 ላይ የነበሩ ነገሮችን እናንተም ደግሞ ልታስቡባቸው የሚገቡ ነገሮችን ከዚሁ ተዘጋጅታችሁ እንድትቀጥሉ የምነግራችሁ ይሆናል ማለት ነው። ስለዚህ በ2018 ሪሜዲያል የሆናችሁ ተማሪዎች ለሪሜዲያል ተማሪዎች ሼር አድርጉላቸው እና ደግሞ ይህን ቪዲዮ ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ ቪዲዮ ከፖስትኩኝ ስለቆየሁኝ ሼር እያደረጋችሁ ለብዙ ሰው እንዲደርስ ማድረጋችሁን እንድትቀጥሉ እላለሁ። ስለዚህ በዚህ ቪዲዮ የምነግራችሁ ነገር ስለ ውጤት አያያዝ ይሆናል። ለ2018 ሪሚዲያል ተማሪዎች ውጤት እንዴት ይያዛል የሚለውን ያለውን ነገር ከባለፈው ዓመት ጋር እያይዤ የምነግራችሁ ይሆናል ማለት ነው። የሪሚዲያል ፈተና ወይም ደግሞ ሪሚዲያል ትምህርት 2015 ላይ ነበረ የተጀመረው። በመጀመሪያ የ2015 ሪሚዲያል ፈተና ውጤት አያያዝ እንዴት ነበረ? 30% እዛው በምትማሩበት ግቢ ዩኒቨርሲቲ፣ ኮሌጅ ሊሆን ይችላል እዛ ከተለያዩ አሴስመንቶች፣ ኤግዛሞች፣ ቴስቶች ምናምን አሳይመንት ነገር ነበር ሲያዝ የነበረው። ከዛ 2017 ላይ ያ ነገር ተቀየረ። 2016 ላይም 70-30 ነበረ። 30% ግቢዎች ወይም ዩኒቨርሲቲዎች ይፈትናሉ፣ 70% ደግሞ ከማዕከል ወይም ደግሞ ትምህርት ሚኒስቴር የሚያዘጋጅ ይሆናል ማለት ነው። ግን ይህ ነገር 2017 ላይ የነበረው ተቀየረ ማለት ነው። ይህም የሆነበት ምክንያት ተማሪዎች ሲመዘኑ እኩል በሆነ ፈተና እንዲመዘኑ ታስቦ ነው። አንዳንድ ግቢዎች ላይ ሁሉም ተማሪ ከ30 የሚያዘውን ማለት ነው 30 ያገኛሉ፣ ሌሎች ደግሞ በተቃራኒ ይሆናል ማለት ነው። ስለዚህ ትምህርት ሚኒስቴር ይህንን ለማስተካከል 100% እኔ ራሴ አውጥቼ እፈትናለሁ አለ ማለት ነው። ስለዚህ ተማሪዎች ምን ማድረግ ጀመረ? ትምህርት ሚኒስቴር ለሁሉም የመንግስትም ሆነ የግል ዩኒቨርሲቲዎች ያስተላለፈው መረጃ ምንድን ነው? 100% የሚባለው ነገር ከትምህርት ሚኒስቴር ይሆናል። ግን ተማሪዎች ተከታታይ አሰስመንት ወይም ደግሞ አሳይመንት፣ ቴስቶች፣ ኤግዛሞች እዛው ዩኒቨርሲቲ ይፈተኑና ያን የተፈተኑትን ውጤት ለትምህርት ሚኒስቴር ይላካል። ትምህርት ሚኒስቴር ያንን ደግሞ ቫሊዴት ካደረገ በኋላ ያንን አሰስመንት ካየ በኋላ ይህ ተማሪ ለሪሜዲያል ኤግዛም ፋይናል ማለት ነው ዝግጁ ነው ዝግጁ አይደለም የሚለውን ከለየ በኋላ ያ ተማሪ ለፈተና ይቀመጣል ማለት ነው። ስለዚህ 2015 ላይ እንደነበረው 70-30 ሳይሆን 100% ከትምህርት ሚኒስቴር የሚወጣ ነው ማለት ነው። ስለዚህ ለሁሉም ተማሪ 100% ከትምህርት ሚኒስቴር ይወጣል ማለት ነው። ስለዚህ ባለፈው ዓመት እንደነበረው ከ100% ይሆናል ማለት ነው። በትምህርት ሚኒስቴር ብቻ የተፈተናችሁትን ጥያቄዎች ከመቶ ነው የሚያዘው። በዩኒቨርሲቲ የተፈተናችሁት ፈተናዎች ጥቅም የላቸውም ማለት ነው። እናንተን ከመመዘን ወይም ደግሞ ለፈተናው ብቁ ናችሁ ብቁ አይደለም ከሚለው ውጪ ለእናንተ የሚጠቅም ነገር የለውም። ውጤታችሁም ከ2 ሳምንት በኋላ ሲለቀቅ የሚሆነው ከ100% ይሆናል ማለት ነው። 70-30 የሚባለው ነገር ዩኒቨርሲቲ የተፈተነው ይጨመራል የሚል ነገር እንዳትይዙ ብዬ ነው። ስለዚህ 100% የተፈተናችሁት ፈተና ባለፈው ዓመት እንደተደረገው ከ100 ይያዛል ማለት ነው።